በአዲስ አበባ ኢትዮጵያ ውስጥ ምርጥ የነርቭ ቀዶ ጥገና ሐኪሞች። ዛሬ በአዲስ አበባ ውስጥ የሚገኙትን ምርጥ የነርቭ ቀዶ ጥገና ባለሙያዎች እናስተዋውቃለን። እነሱም በአፍሪካ ውስጥ ከሚገኙ በጣም ውስብስብ የቀዶ ጥገና ልዩ ሙያዎች አንዱን በመስራት ሕይወት የሚያድኑ ባለሙያዎች ናቸው። በኢትዮጵያ ውስጥ የነርቭ ቀዶ ጥገና እንክብካቤ በቀስታ እያደገ ቢሆንም የሚፈለገው አገልግሎት ከሚገኘው አቅርቦት አሁንም በጣም ይበልጣል። ብሔራዊ ጥናቶች እንደሚያመለክቱት ብዙ የነርቭ ቀዶ ጥገና ሐኪሞች በአንድ ዓመት ከ150 በላይ የታካሚ ጉዳዮችን ያስተናግዳሉ። በእነዚህ መካከል የጭንቅላትና የአከርካሪ ጉዳትና የአንጎሎች በብዛት ከሕዝብ ውስጥ ጥቂት ብቻ የሆኑ ሰዎች ከነርቭ ቀዶ ጥገና ማዕከል በ2-4 ሰዓት የጉዞ ርቀት ውስጥ ይገኛሉ። ይህም ታካሚዎች ለተሟላ እንክብካቤ መዳረሳቸው እንዴት እንደሚከብድ በግልጽ ያሳያል። እንደ የነርቭ ቱቦ ጉድለቶች፣ ሃይድሮሲፋለስ እና ከባድ አሰቃቂ ጉዳቶች ያሉ ሁኔታዎች በተለይም በሕፃናት ታካሚዎች ዘንድ በተደጋጋሚ የሚፈልጉ የነርቭ ቀዶ ጥገና ሕክምናዎች ናቸው። ስለዚህም በአዲስ አበባ ውስጥ ከፍተኛ ብቃት ያላቸው የነርቭ ቀዶ ጥገና ባለሙያዎች መኖራቸው ለሕይወት ማዳንና ለጥራት ያለ ሕክምና ይሰራል። አንድ ዶክተር ካሌብ ዋሲሁን በአዲስ አበባ ኢትዮጵያ የነርቭ ቀዶ ጥገና ሐኪም ትምህርት ኤምዲ አዲስ አበባ ዩኒቨርሲቲ የነርቭ ቀዶ ጥገና አገልግሎቶች በጥቁር አንበሳ ሆስፒታል የአንጎልና የአከርካሪ ቀዶ ጥገና። 2 ዶክተር አዛሪያስ ካሳሁን አድማሱ በአዲስ አበባ ኢትዮጵያ ትምህርት መድ የፌሎውሺፕ ስልጠና በነርቭ ቀዶ ጥገና ከፍተኛ የአካዳሚክ መሪ የነርቭ ቀዶ ጥገና ተባባሪ ፕሮፌሰር የአከርካሪ ክፍል ኃላፊ የአዲስ አበባ ዩኒቨርሲቲ አገልግሎቶች የአከርካሪ ቀዶ ጥገና የአሰቃቂ እንክብካቤ ውስብስብ የአከርካሪ ሂደቶች የወደፊት የነርቭ ቀዶ ጥገና ባለሙያዎች። 3 ዶክተር አቤኒዘር ቲርሲት በአዲስ አበባ ኢትዮጵያ ትምህርት መድ የነርቭ ቀዶ ጥገና የአዲስ አበባ ዩኒቨርሲቲ አገልግሎቶች የአንጎልና የአከርካሪ ቀዶ ጥገና የነርቭ ህመም እንክብካቤ የነርቭ ቀዶ ጥገና ምክክር። 4 ፕሮፌሰር ሀጎስ ቢሉስ መርሻ መድ በአዲስ አበባ ኢትዮጵያ ትምህርት የሕክምና ዲግሪ እና ረጅም የነርቭ ቀዶ ጥገና ልምድ አገልግሎቶች አጠቃላይ የነርቭ ቀዶ ጥገና የራስና የአከርካሪ ጉዳዮችን ጨምሮ ለብሔራዊ የነርቭ ቀዶ ጥገና እንክብካቤ አስተዋጽኦ አበርካች ናቸው። 5 ዶክተር አብርሃም ታደለ መድ የአከርካሪ እና የነርቭ ቀዶ ጥገና ባለሙያ በአዲስ አበባ ኢትዮጵያ ትምህርት መድ በኒውሮ ቀዶ ጥገና ስልጠና በአዲስ አበባ ዩኒቨርሲቲ የአከርካሪ ህብረት ጥናቶች አገልግሎቶች በትንሹ ወራሪ የአከርካሪ ቀዶ ጥገና የአሰቃቂ ቀዶ ጥገና የአንጎል ትዕይንት እንክብካቤ የአከርካሪ ጉዳዮችና ይብራል። እነዚህ የነርቭ ቀዶ ጥገና ሐኪሞች በኢትዮጵያ ዋና ከተማ ውስጥ የአንጎልና የአከርካሪ እንክብካቤ ከፍተኛ ደረጃን ይወክላሉ። ይህም እጅግ በጣም አስቸጋሪ የሆኑትን የነርቭ በሽታዎችን ለማከም የላቀ ስልጠና ከዓመታት የክሊኒካዊ እውቀት ጋር በማጣመር ነው። ቅድመ ምርመራ ሕይወትን ያድናል። ዛሬውኑ የነርቭ ቀዶ ጥገና ባለሙያን ያነጋግሩ። ተጨማሪ የጤና ቪዲዮዎችን ለማግኘት ይመዝገቡ እና ለጥያቄዎቹ አስተያየት ይስጡ።